በስግደት ግንባር ካላችሁ ጠላት በእናንተ ፊት ድል አያደርግም። ከውስጥም ከውጭም የሚያነሳሳው የጠላት ኃይል ይቆማል። ለምን? ያዘነልን አምላክ እንጂ ያዘነብን አምላክ አይደለም። ከድንግል ማርያም የተወለደው አዘነላቸው እኮ ነው የሚለው። እሱ ካዘነ አላፍ መላእክትን ይልካል። እሱ ካዘነ እጆቹ የሚባርኩ ናቸው። እሱ ካዘነ በእውነትም ኑራችን ላይ ባለስልጣን ይሆናል። እሱ ካዘነ አኗኗራችንን ሁሉ ይቀድሳል። እሱ ካዘነ በእሳትም ውስጥ መንገድ አለ። በቃ ዘመናችን እኮ እሳት ነው። ይኸው እንደምታዩት እሳት ሆኗል ትውልዳችንና አቤቱ ጌታ ሆይ እዘንልን እንበለው። እጃችንን ከዘረጋን መተትና አስማት አንቀብርም። እግሮቻችን ከተንበረከኩ ክፉ እግሮችና ምቀኛ እግሮች አይሆኑም። አይኖቻችን በክርስቶስ ሥጋና ደም ከታተመ ውስጣዊ ልቦናችን በዚህ ኃይል ከተያዘ እነሆ አንዱን አንዱ የሚያይበት ዓይን ይበልጽግ፣ ይደግ፣ ይመንደግ